የአሜሪካ ፖሊሲ አውጮችና የስቴት ዲፓርትመንቱ ሰዎች ያነቡታል የሚባልለት የፎሪን ፖሊሲ መጽሔት የሁለት ታዋቂ ዲፕሎማቶችን ጽሑፍ ሲያስነብብም አጀንዳ ያደረገው እየተቦካ ያለውን የኢትዮጵያና የኤርትራን ጦርነት ነው። ስቶፕ ዘ ኔክስት ኢትዮጵያ ኤሪትሪያ ዎር ቢፎር ኢት ቢግንስ የሚል ርዕስ ያለውን ይህንን ጽሑፍ የጻፉት ፔተን ኖፍና አሌክሳንደር ሮንዶስ ናቸው። ሁለቱም የኢትዮጵያን ነገር የአፍሪካን ቀንድም ጉዳይ በሚገባ የሚከታተሉ ሰዎችም ናቸው። በተለይ ፔተን ደግሞ ኢትዮጵያ የእልቂት ዘመናትን ባሳለፈችባቸው የብልጽግና ዓመታት በኢትዮጵያ ጉዳይ ላይ አሜሪካ ሾማ ያሰራቻቸውም ሰው ናቸው። ጄፍሪ ፌልትማን የተሰኙት ዲፕሎማት የጆ ባይደን የአፍሪካ ቀንድ መልእክተኛ ሆነው በተሾሙበት ጊዜ ምክትላቸው ፔተን ነበሩ። ያኔ ሀበሾች ኖሞር እያሉ በሚሰለፉበት ወቅት ይህ ጦርነት መቆም አለበት እያሉ ሲከራከሩ ከነበሩ የምዕራቡ ዓለም ሰዎችም አንዱ ናቸው። ደግሞም በቀይ ባህርና አፍሪካ ቀንድ አካባቢ የታወቀ ክትትል አላቸው። ሰውየውን ለማስተዋወቅ ስለዚሁ አካባቢ ከተናገሯቸው ንግግሮች መካከል የሚከተለውን እንቀንጭብ። የአሜሪካ መንግስት በቀይ ባህርና አካባቢው ላይ ሊከተለው ስለሚገባው ፖሊሲ በመጻፍና በማማከር የሚታወቁት ፔተን ከሌላኛው ነባር ዲፕሎማት አሌክሳንደር ሮንዶስ ጋር በመሆን ነው ይህንን የፎሪን ፖሊሲ መጽሔት ጽሑፍ ያስነበቡት። አሌክሳንደር ሮንዶስ በቀደመው ጊዜ የአውሮፓ ህብረት የአፍሪካ ቀንድ ወኪል ሆነው አዲስ አበባና ናይሮቢም ተቀምጠው ይሰሩ ነበር። አሁን በቀይ ባህር ላይ ትኩረቱን አድርጎ በሚሰራው የአሜሪካ የሰላም ኢንስቲትዩት ውስጥ ከፍተኛ ኃላፊ ናቸው። አዛውንቱ ዲፕሎማትና ወጣቱ ተመራማሪ በጋራ የጻፉት ይህ ጽሑፍ ጦርነት እንዲቀር የሚማጸን ነው። ከሰሞነኛው የትግራይ ቀውስ ተነስቶ አስመራንና አዲስ አበባን ተመልክቶ ይህ ውጊያ እንዲቀር የሚጠይቀውን ይህንን ጽሑፍ እንደሚከተለው ወደ አማርኛ መልሰነዋል። ጽሑፉ እንዲህ ይጀምራል። በዚህ በቀይ ባህር አካባቢ የሚነሳ እሳት መላ ቀጣናውን የሚያቀጣጥል መሆኑን በመገንዘብ የባህረ ሰላጤው ሀገራትና ምዕራባውያን እንዲሁም አጋሮቻቸው ይህንን ግጭት ማስቆም አለባቸው። የኢትዮጵያ መንግስትና የትግራይ ተቃዋሚው ኃይል በ2015 ግጭት የማቆም ስምምነት ሲፈራረሙ ያ በ21ኛው ክፍለ ዘመን የትም ያልታየ ሰው በላ ጦርነት ቆመ። በዚያ ጦርነት ላይ የሚተኮስና ሰው የሚገድል መሳሪያ ሁሉ ጥቅም ላይ ውሏል። በ10 ሺዎች የሚቆጠሩ ወታደሮች ተንጋግተውበታል። ሜካናይዝድ ኃይሎች አየር ኃይል ዘምቶበታል። ጦርነቱ በአንደኛው የዓለም ጦርነት ወቅት በሰሜናዊ ፈረንሳይ በሶሜ ወንዝ አጠገብ ከተደረገው የሶሜ ጦርነት የሚልቅ ነበር። እንደውም ይሄኛው ጦርነት በዚያ በሶሜ ጦርነት ወቅት ጥቅም ላይ ያልዋሉ ዘመናዊ መሳሪያዎች ሰው እንዲገድሉ የተደረገበትም ነው። በ1993 በሞቃዲሾ ከተካሄደው እልቂትም የባሰ ነው። የሟቾች ቁጥር 600 ሺህ ነው የሚሉ ሪፖርቶች ቢወጡም ግን ይህ አሃዝ እጅግ ያነሰ ነው። ይህንን ጦርነት ለማስቆም ደቡብ አፍሪካ ውል ተፈርሞ በትግራይ ክልል ጊዜያዊ መንግስት ተመስርቷል። ይህ ጊዜያዊ መንግስት አሁን ችግር ገጥሞታል። የህወሓት ኃይሎች የሚያደርጉትን የዜሮ ድምር ጨዋታ በጌታቸውና በደብረ ጽዮን እየተመሩ በማካሄድ ላይ ናቸው። የእነዚህ ሁለት አንጃዎች በሽታ ያንን የኢትዮጵያንና የኤርትራን ሰራዊቶች የመከተውን የትግራይ ሰራዊትም እንዲዛመትበት አድርጓል። ይህንን ሰራዊት ከመሩት ጄኔራሎች መካከል 3ቱን አቶ ጌታቸው ረዳ ባለፈው ሳምንት አባረዋቸዋል። ከደብረ ጽዮን ቡድን ጋር አብራችሁ ጊዜያዊ መንግስት ላይ ያሲራችኋል የሚለው ደግሞ ምክንያታቸው ነው። የትግራይ ሁኔታ እንዲህ ባለ መልኩ ብልሽት ብሎ ባለበት ወቅት የጸጥታና ደህንነቱም ሁኔታ መላቅጡ ጠፍቶበት ባለበት በዚህ ዘመን ኢትዮጵያና ኤርትራ ደግሞ ለውጊያ እየተዘጋጁ ናቸው። ዓለምም ቁጭ ብሎ እያያቸው ነው። በሱዳን እየተካሄደ ካለው የእርስ በርስ ጦርነት ቀጥሎ እዚያው አጠገብ ያሉት እነዚህ ሁለት ሀገራት ሌላ ተጨማሪ ጦርነት ለኩሰው ቀጣናው ወደ ለየለት ቀውስ እንዲገባ ለማድረግ እየተሰናዱ ናቸው። ይህንን የአፍሪካ ቀንድ ውጥረት መመልከት የሚያስፈልገው ከመካከለኛው ምስራቅ ተገዳዳሪ ኃይሎችም አንጻር ነው። እነዚህ የባህረ ሰላጤው ሀገራት ቀይ ባህር ላይ የሚኖራቸውን ቁጥጥር ለማብዛት የሚተጉ ናቸው። ለምሳሌ ሳውዲ አረቢያ የኢትዮጵያ ጦር ወደ ቀይ ባህር ዝር እንዲል ላትፈልግ ትችላለች። ኢትዮጵያ ደግሞ የተባበሩት አረብ ኤሚሬቶች ላይ ተለጥፋለች።